ለአፍታ ኑሯችሁን አስቡት። ጠዋት ትነሳላችሁ፣ ልብስ ትለብሳላችሁ፣ ወደ ስራ ወይም ትምህርት ትሄዳላችሁ። ይህ ለኛ መደበኛ ህይወት ነው። ነገር ግን ልክ በዚህ ሰዓት በዓለማችን ሌላ ጫፍ ላይ ከሞተ ሰው ጋር በአንድ ቤት አብረው የሚኖሩ ሰዎች እንዳሉ ብነግራችሁስ? ወይም ደግሞ መሬት ላይ መርገጥ የማይችሉና ህይወታቸውን ሙሉ በሙሉ በውሃ ላይ የሚያሳልፉ የአሳ ሰዎች ቢኖሩስ? ዓለማችን በቴክኖሎጂ ብትረጋገጥም አሁንም ድረስ ዘመናዊነት ያለወጣቸውና እጅግ አስገራሚና አንዳንዴም የሚያስደነግጡ ባህል ያላቸው ህዝቦች አሉ። ዛሬ ከኢትዮጵያ አንስቶ እስከ አማዞን ጫካ፣ ከህንድ አስፈሪ መነኮሳት እስከ ኢንዶኔዥያ ደሴቶች እንጓዛለን። በተለይ ቁጥር 1 ላይ የምናገኘው ህዝብ ወደ ደሴታቸው የገባን ማንኛውንም ሰው በጦር ወቅቶ የሚገድሉ ዓለምን ሙሉ በሙሉ የረሱ ህዝቦች ናቸው። ዝግጁ ከሆኑ ወደ ዝርዝሩ እንለፍ። 10ኛ የባጃ ህዝቦች። ህይወታቸውን ሙሉ በሙሉ ሳይረግጡ በውሃ ላይ የሚኖሩ የአሳ ሰዎች እንዳሉ ያውቃሉ? እነዚህ ሰዎች ሳይንቲስቶችን ግራ ያጋባ የሰውነት ለውጥ አላቸው። ሳይንቲስቶች ባደረጉት ጥናት የባጃ ሰዎች ጣፊያ ከመደበኛ ሰው በ50% ይበልጣል። ይህ ብዙ ኦክሲጅን እንዲያከማቹ ይረዳቸዋል። እስኪ መተንፈስ ሳታቆሙ ለስንት ደቂቃ ውሃ ውስጥ መቆየት ትችላላችሁ? 1 ደቂቃ? 2 ደቂቃ? በኢንዶኔዥያ እና በፊሊፒንስ አካባቢ የሚኖሩ የባጃ ጎሳዎች ግን ይለያሉ። ያለምንም መሳሪያ እስከ 60 ሜትር ጥልቀት መውረድና ለ13 ደቂቃ ያክል ውሃ ውስጥ መቆየት ይችላሉ። እነዚህ ሰዎች የባህር ላይ ዘላሎች ይባላሉ። የሚኖሩት በውሃ ላይ በሰሩት ቤት ውስጥ ነው። ህፃናቶቻቸው ከመራመድ በፊት መዋኘትን ይማራሉ። የሚገርመው ነገር እነዚህ ሰዎች ለዘመናት በውሃ ውስጥ ከመኖራቸው የተነሳ የተፈጥሮ አካላቸው ወይም ዲኤንኤ ተቀይሯል። ቤታቸው ሌፓ በሚባሉ ታንኮች ወይም በውሃ ላይ በተሰሩ ቤቶች ላይ ነው። ያለ ኦክሲጅን ማሽን እስከ 60 ሜትር ጥልቀት ገብተው አሳ ማደን ለነሱ ቀላል ስራ ነው። 9ኛ የሞንጎሊያ ንስር አዳኞች። አሁን ደግሞ ከውሃ ወደ በረዶ እንሂድ። በዓለማችን ካሉ አስፈሪ አዳኞች አንዱ የሆነው ወርቃማ ንስር እንደ ውሻ አላምደው ለሺህ ዓመታት አብረው የሚኖሩ ህዝቦች። በምዕራብ ሞንጎሊያ ቅዝቃዜው አጥንት በሚሰብርበት ቦታ አንድ ጥንታዊ ባህል አለ፣ ከንስር ጋር ጓደኝነት መፍጠር። የካዛክ ባህል ያላቸው እነዚህ ሰዎች ወርቃማ ንስሮችን ገና ከጫጩትነታቸው ወስደው ለ7 ዓመታት ያሰለጥኗቸዋል። ንስሮቹ የቀበሮና የተኩላ ቆዳ ለማደን አደን ላይ ያግዛሉ። አዳኙና ንስሩ እንደ አንድ ቤተሰብ ናቸው። ንስሩ 10 ዓመት ሲሞላው ወደ ተፈጥሮ እንዲመለስ በክብር ይሸኙታል። ይህ የመመለስ ስነ ስርዓት ትልቅ ክብር አለው። ይህ አስደናቂ ባህል በወንዶች ብቻ የተያዘ ነበር። አሁን ግን ሴቶችም ታሪክ እየሰሩበት ይገኛሉ። ይህ በሰውና በአውሬ መካከል ያለን አስደናቂ ጥምረት ያሳያል። ቁጥር 8 የሙርሲ ጎሳዎች። ወደ ሀገራችን ኢትዮጵያ እንምጣ። በከንፈራቸው ላይ ትልልቅ የሸክላ ዲስኮች የሚያደርጉት እነዚህ ሴቶች ይህንን የሚያደርጉት ለውበት ብቻ አይደለም። ከጀርባው ሌላ ሚስጥር አለ። በደቡብ ኦሞ ሸለቆ የሚገኘው የሙርሲ ጎሳዎች በዓለም ላይ እጅግ ልዩ በሆነ የመዋብ ባህላቸው ይታወቃሉ። ሴቶቹ ለአቅመ ሔዋን ሲደርሱ የታችኛው ከንፈራቸውን በመብሳት የሸክላ ዲስክ ያስገባሉ። ይህ ዲስክ የውበትና የጥንካሬ ምልክት ተደርጎ ይወሰዳል። ዲስኩ ትልቅ በሆነው ቁጥር የሴቱ ዋጋና ክብር ይጨምራል ተብሎ ይታመናል። ወንዶቹ ደግሞ ዶንጋ በተባለ የዱላ ጦርነት አሸናፊ ከሆኑ በጎሳ ውስጥ ትልቅ ክብርና ሚስት የመምረጥ እድል ያገኛሉ። ሙርሲዎች ዘመናዊነት ሳይበርዘው የቆየ እውነተኛ የአፍሪካ ማንነት ማሳያዎች ናቸው። 7ኛ የአፓታኒ ጎሳዎች። ራሳቸውን ሆን ብለው አስቀያሚ ለማድረግ አፍንጫቸው ላይ ጥቁር እንጨት የሚሰኩ ሴቶች። ምክንያቱ ግን ለህይወታቸው ሲሉ ነበር። ብዙ ጊዜ ሰዎች ራሳቸውን የሚያስውቡት ቆንጆ ለመሆን ነው። በህንድ የሚኖሩ የአፓታኒ ሴቶች ግን ታሪካቸው የተለየ ነው። እነዚህ ሴቶች አፍንጫቸው ላይ ትልልቅ ጥቁር እንጨት ይወጉ ነበር። ለምን ካላችሁ ታሪኩ እንዲህ ነው። የአፓታኒ ሴቶች እጅግ ውብ ስለነበሩ በሌሎች ጎሳዎች እየተሰረቁ ይወሰዱ ነበር። ስለዚህ ውበታቸውን ለመቀነስና ራሳቸውን አስቀያሚ አድርጎ ለመሳል ሲሉ ፊታቸውን በመነቀስና አፍንጫቸውን በመብሳት ይህንን ዘዴ ፈጠሩ። ይህ የጀመረው ራስን ለመጠበቅ ቢሆንም ቆይቶ ግን እንደ ባህል ሆኖ ቀረ። አሁን ላይ ይህ ባህል እየቀረ ቢሆንም ለአረጋውያኑ ግን የማንነታቸው መገለጫ ነው። 6ኛ የዳኔ ጎሳዎች። ይህ ባህል ልብ ይሰብራል። አንድ ቤተሰብ አባል ሲሞት ሴቶቹ የጣቶቻቸውን ጫፍ እንዲቆርጡ ይገደዳሉ። ይህ ለማመን የሚከብድ የሐዘን መግለጫ እስከ ዛሬ ቀጥሏል። በኢንዶኔዥያ ፓፑዋ ክልል የሚኖሩ የዳንዲ ጎሳዎች
ሐዘናቸውን የሚገልጹበት መንገድ እጅግ ህመም የተሞላበት ነው። በባህላቸው መሰረት አንድ የቤተሰብ አባል ሲሞት ከሴቶቹ የቤተሰብ አባል መካከል የአንዱን ጣት ይቆረጣል። ጣት መቁረጥ የሟቹን መንፈስ ለማስደሰትና በቤተሰቡ ላይ የሚመጣውን መጥፎ ዕድል ለመከላከል ተብሎ ይደረጋል። ይህ አካላዊ ህመም በውስጣቸው ያለውን የሐዘን ጥልቀት ማሳያ ተደርጎ ይወሰዳል። እንደ ዕድል ሆኖ ይህ ባህል በአሁኑ ሰዓት በመንግስት ታግዷል። ነገር ግን አሁንም ድረስ የተቆረጡ ጣቶች ያሏቸው እናቶችን መመልከት የተለመደ ነው። የዚህ ባህል ታሪክ በሰውነታቸው ተሸክመው ይኖራሉ። አምስተኛ የወዳቤ ጎሳዎች። ወንዶች ለሰዓታት ተኳኩለውና ሜካፕ ተቀብተው በውበት የሚወዳደሩበት፣ ሴቶች ደግሞ ዳኛ ሆነው ባል የሚመርጡበት ብቸኛ ባህል። በዓለም ላይ የሴቶች የውበት ውድድር የተለመደ ነው። በኒጀር እና ቻድ የሚኖሩ የወዳቤ ጎሳዎች ጋር ግን ነገሩ ተገላቢጦሽ ነው። ጌሮል በተባለ ዓመታዊ በዓል ላይ ወንዶች ራሳቸውን ያስውባሉ፣ ፊታቸውን በቀለም ይቀባሉ፣ አይናቸውንና ጥርሳቸውን በጉልህ በማሳየት ይጨፍራሉ። ይህ በጎሳው ዘንድ የውበት መለኪያ ነው። ዓላማው የሴቶችን ቀልብ ለመሳብ ነው። በዚህ ባህል ውስጥ ዳኞቹ ሴቶች ሲሆኑ እንደፈለጉት የወደዱትን ወንድ ባል አድርገው መምረጥ ይችላሉ። እዚህ ጋር ወንዶች የኔን ውበት ይውልኝ ብለው ይጨነቃሉ። አራተኛ የአጎሪ መነኮሳት። ወደ ህንድ ቫራናሲ እንሂድ። ከሞቱ ሰዎች አመድ ጋር የሚኖሩና የሰው የራስ ቅል እንደ መጠጫ የሚጠቀሙ አስፈሪ መነኮሳት ሞትን በፍጹም አይፈሩትም። እዚህ ከዓለም ሁሉ የተለየ ነው። ብዙ ሰዎች የሚፈሯቸው አጎሪ የሚባሉ መነኮሳት አሉ። እነዚህ ሰዎች ሞትን ይጋፈጣሉ። የእምነታቸው መሰረት በዓለም ላይ ቆሻሻ የሚባል ነገር የለም፣ ሁሉም ነገር ፈጣሪ ነው የሚል ነው። ስለዚህ የሰው ልጅ አስክሬን ሲቃጠል የሚቀረው አመድ ሰውነታቸውን ይቀባሉ። የሰውን የራስ ቅል እንደ መጠጫ ይጠቀማሉ። አንዳንዴ ከሞተ ሰው ጋር ስጋ ቆርጠው በመብላት የዓለምን ከንቱነት ያሳያሉ ተብሎ ይታመናል። ብዙውን ጊዜ አስክሬን በሚቃጠልባቸው ስፍራዎች አካባቢ ይኖራሉ። ለኛ እብደት የሚመስለን ነገር ለነሱ የክህነት ጥግ ነው። ሶስተኛ የቶራጃ ህዝቦች። ለዓመታት ከሞተ ሰው አስክሬን ጋር በአንድ ቤት ውስጥ አብረው የሚኖሩ ሰዎች ሬሳውን እንደ ሕያው ሰው ይመግቡታል፣ ያወሩታል። በኢንዶኔዥያ ሱላዌሲ ደሴት ሞት ማለት የመጨረሻ ስንበት ማለት አይደለም። ለቶራጃ ህዝቦች አንድ ሰው ሲሞት ታሟል እንጂ ሞቷል ተብሎ አይታሰብም። ሞት የሚታወጀው ትልቅ የቀብር ድግስ ሲደረግ ብቻ ነው። እስከዚያው ሟቹ ታሟል ተብሎ በቤት ውስጥ ይቆያል። ቤተሰቡ ገንዘብ አጠራቅሞ ትልቅ የቀብር ስነ ስርዓት እስኪያዘጋጅ ድረስ አስከሬኑ በልዩ መድኃኒት ተጠብቆ ቤት ውስጥ አብሮ ይኖራል። ቤተሰቡ ለሬሳው ምግብ ያቀርባል፣ ያወራዋል፣ ልብስ ይቀይርለታል። ከቀብር በኋላም ቢሆን በየዓመቱ ማኔኔ በተባለ በዓል ሬሳውን ከቀብር አውጥተው አዲስ ልብስ አልብሰው አጽድተው ከዛም ከቤተሰቡ ጋር ፎቶ ይነሳና ይመልሱታል። ይህ ለነሱ የፍቅርና የክብር መግለጫ ነው። ሁለተኛ የማሳይ ጎሳ። አንበሳን በጦር በመግደል ጀግንነታቸውን የሚያሳዩና ሰላምታ ለመለዋወጥ እርስ በርሳቸው የሚተፋፉ ህዝቦች። መተፋፋት በእነሱ ዘንድ የምርቃትና የክብር ምልክት ነው። ሕፃናት ሲወለዱም ምርቃቶቻቸው የሚገልጹት በመተፋፋት ነው። በዓለም ላይ ብዙ ጎሳዎች አሉ። ነገር ግን አንበሳን በአካል ገጥሞ በጦር ብቻ ረተው የሚል እንደ ማሳይ ያለ ጀግና ጎሳ የለም። እነዚህ ሰዎች የዘመናዊነት ዓለም ቴክኖሎጂ ትተው አሁንም ድረስ ከአራዊት ጋር ፊት ለፊት እየተጋፈጡ ይኖራሉ። አንደኛ የሰንቲኔሌዝ ሰዎች። እናም በቁጥር አንድ የምንመለከተው ወደ ደሴታቸውን የደረሰውን ማንኛውንም ሰው በጦር ወቅተው የሚገድሉ ከ60 ሺህ ዓመታት በላይ ከዓለም ተገለው የኖሩ ሚስጥራዊ ህዝቦች። በ21ኛው ክፍለ ዘመን ማንም ሰው ሊቀርባቸው የማይችሉ ከዘመናዊ ዓለም ጋር ምንም ግንኙነት የሌላቸው ህዝቦች የሰንቲኔሊ ሰዎች በህንድ ውቅያኖስ ውስጥ በምትገኝ አንዲት ደሴት ላይ ይኖራሉ። እነዚህ ሰዎች እሳት እንዴት እንደሚጭሩ እንኳን እንደማያውቁ ይገመታል። ቋንቋቸው ለማንም አይገባም። ወደ ደሴታቸው ለመቅረብ የሞከረ ማንኛውንም ሰው በጦር ተወግቶ ይገደላል። በ2006 ሁለት አሳ አጥማጆች፣ በ2018 ደግሞ አንድ አሜሪካዊ ሰባኪ ወደ ደሴቱ ገብተው ህይወታቸውን አጥተዋል። መንግስትም ማንም ወደዚያ እንዳይሄድ ህግ አውጥቷል። ምክንያቱም ለኛ ተራ የሆኑ በሽታዎች እንደ ጉንፋን እነሱን ሙሉ በሙሉ ሊያጠፏቸው ስለሚችሉ ነው። እነዚህ ሰዎች ምናልባት በዓለማችን ላይ ቀሩ የመጨረሻዎቹ ነፃና ያልተበረዙ የሰው ልጆች ናቸው። ይህ
ዓለማችን ምን ያህል ሰፊና ድንቅ እንደሆነች ያሳየናል። ከነዚህ ባህሎች ውስጥ ለአንድ ቀን ቢሆን ለመኖር የምትመርጡት የትኛውን ነው? ከባጃ ሰዎች ጋር በባህር ውስጥ ወይስ ሞንጎሊያ ከንስሮች ጋር? ኮሜንት ላይ ምርጫችሁን ጻፉልኝ። ይህንን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጡ የሰብስክራይብ በተኑን ይጫኑ። የደውል ምልክቷን ማብራት አይርሱ። የቤተሰባችን አካል ይሁኑ።